ገና ወደፊት ምርጫ ተካሂዶ በሚነሳው ነገር ላይ እንደተጋጫችሁ ሰምቻለሁ ያኮ በጣም ውሸት ነው ያኮ ሄልዚ ነው ፖለቲካ ድርጅቶች ሄልዚ ነው ያለ መግባባት ሄልዚ ነው ከመነጋገር ሄልዚ ነው እሱ ላይ ተስማማለሁ አገር መሞከሪያ መሆን አለባት ወይ እናንተ ነው ሞክሩት ብለን እንስጣችሁ ሀገራችን ኦፍ ኮርስ ፌል ብታደርጉ ኦፍ ኮርስ እስቲ ፌል እናርግ ከዛስ ፌል እናርጋ ነው ፌል እናርግ አምባገነኖች እኮ ፌል አደረጉ በነገራችን ላይ ያይለ ስላሴ አምባገነን ስርዓት ፌል አደረገ በጉልበት አንድ ሀገርን ህዝብን ጨፍልቆ በአንድ ፓርቲ በአንድ ንጉስ ያስተዳድር የነበረው ደርግ በጦርነት ሄደ ፌል አደረገ እና እነሱ በጉልበት ሄዱ ፌል አደረጉ ፌል ያላደረገው ፌል ያደርጋል ተብሎ ብቻ የተፈረመው እንደሆነ ታውቂያለሽ ኬኦቲክ የሆነ ሜሲ የሆነ ግን መልቲ ፓርቲ ዲሞክራሲ ነው እዚህ ሀገር ተሞክሮ ፌል ያደረገው ምንድነው መልቲ ፓርቲ ዲሞክራሲ ነው ፌል ያደርጋሉ ሰዎች ስለተከራከሩ ስላልተስማሙ አንድ ሆኖ ስላልመጡ ብቻ እንደሱ ማለት አይደለም አንድ ሲሆኑ ችግር አለ እንደው በአንድ አይነት አስተሳሰብ ሰው የተለያዩ ድርጅቶች ሊመሩ እንደማይችሉ ግልጽ ነው ምንም የተለየ ጥናት አይፈልግም ይሄ የኔ ጥያቄ በምትፈተኑባቸው ነገሮች አሁን ቀድማችሁ በመናያችሁ በሙከራዎቻችሁ ፌል ያደርጋችሁ ነው አይደለም ፌል ያደርጋል አይደለም የዲሞክራሲ ፕራክቲስን ፋክት እየሰራው ነው አንድ ላይ አልቻላችሁም ነው መስራት ከምርጫ በኋላ ስለሚኖራችሁ ወክልና ተነጋግራችሁ መስማማት አለባችሁ አንስማማለን ችግር የለውም እሱ ተደወሪ እሱ እንስማማለን እሱ አታስቢ ነው ስማማበታለን እንስማማበታለን አታስቢ እናስተካክለዋለን አይደለም የፖለቲካ ድርጅቶች ስላልተስማሙ አንቺ የኦሮሞ ድርጅቶች አይደለ የሚያሳስብሽ እርግጠኛ ሆኜ ከአብኖች ጋር ሀገር ማስተዳደር እንችላለን እዚህ ውስጥ ከህዋቶች ጋር ከአብኖች ጋር ከብልጽግናዎች ጋር ሀገር ማስተዳደር ይቻላል ምክንያቱም ችግሩ መቼ መሰለኝ የሚመጣው አንዱ ጠመንጃ ይዞ ያሳውን ሲጭርብሽ ነው ችግር የሚመረጠው እንጂ ድርጅቶች የራሳቸው አቅም ይዘው በሚስማሙ ነገር ላይ እየተስማሙ በማይስማሙ ነገር ላይ እየተለያዩ ከሄዱ ጥሩ ነው ራራችን ላይ ፖለቲካ ድርጅቶች እኮ የሀገር አንድ ስንዝር ብቻ ናቸው የሀገር ተቋማት አሉ ሀገር ይዘው የሚሄዱ ለምሳሌ አሁን ከዚህ አይነት ዝልሻል ኢህአዴግ ከፈረሰ ሀገር ይፈርሳል ውሸት ኢህአዴግ ከፈረሰ ሀገር አልፈረሰም ህዋቶች እኛ ከሄድን ሀገር ይፈርሳል ሄዱ ሀገር አልፈረሰም ስለዚህ አንተም ሞክራችሁ ባይሳካላችሁ ችግር የለም ሀገር አይፈርስም አይፈርስም ይቀጥላል ምንድነው ሁለት ፓርቲዎች ካልሆኑ ሌላ ፓርቲ ጋር ተስማምተናል በምርጫ ሆኖ ወደ ስልጣን የምትመጡት አሁን ቀደም በርሰሩልኝ አናሊሲስ በውክልና ነው የምትመጡት በህዝብ ውክልና ትክክለኛው መንገድ ተጠቅማችሁ ከዛ አንድ ላይ ለመስራት ስትሞክሩ ፌል ብታደርጉ ሀገር እንትነች ወይ መሞከሪያ ለምን ታደርጓታላችሁ ሀገር ለምን ነው የሚፈርሰው ሁለት ፓርቲዎች ተስማሙ ህገ መንግስታቸው መስኮ አለ ኮሊሽን ሁለት ድርጅቶች ለምሳሌ እርሱ በህገ መንግስቱ እኮ እንደማይደራደሩ ተናግረዋል ቆይ ዘለልሽ እዚህኛው ነው እሺ ህገ መንግስቱ ውስጥ አሁን በቅርብ እየመጣ ያለው ክርክር አለ ለምሳሌ ህገ መንግስቱ ምርጫ ከምርጫ አስቀድሞ ከተያዘበት ጊዜ አስቀድሞ ምርጫ እንዲካሄድ የተቀመጠበት አንቀጽ አለ አንቀጽ 60 ሁለት እና ሶስት ድርጅቶች አንድ ድርጅት ብቻውን ስላላሸነፈ መንግስት ይመሰርታል ተስማምቶ ከዛ በኋላ መስራት አልቻሉም አገር ፈረሰ ይባላል እነሱ ኮሊሽን ፈረሰ ከዛ ምን ይካሄዳል ምርጫ ይካሄዳል ማንኛውም ዲሞክራሲ የተገነባው እንደዚህ በህገ መንግስቱ አይደራደሩም ከዚህ በፊት አንድ ሁለት ንግግሮች ላይ ሰምቻለሁ እኔ ያልኩት ህገ መንግስቱ በዚህ ሽግግር ውስጥ መነካት የለበትም ነው በዚህ ሽግግር ውስጥ መነካት የሌለባቸው ቅድም ብዬሻለሁ ትልቅ አጀንዳዎች አሉ ከተለያዩ ማህበረሰብ የሚነሱ እነዛ አጀንዳዎች በሽግግር ወቅት መነካት የለባቸው ህዝብ እንደራሴ ለምሳሌ ነግሬሻለሁ ከአማራ ወገኖቻችን የሚነሳ ጥያቄ አለ ያ ህገ መንግስቱ እንደማይወክላቸው ይወክላቸዋል ብዬ አልፈልግም የራሴ አመለካከት ሊሆን ይችላል የአማራ ህዝብ አይወክለንም ያሉት እኛ የመረጥናቸው ሰዎች አማራዎች እኮ ነበሩ ህገ መንግስቱ ሲረቀቅ እኛን አይወክሉም እነኛ አማራዎች ማለት የተባለ ያለ ስለዚህ አማራ ክልል ህዝብ ወኪሉን ይወረጥ ከዛ ወደ ህገ መንግስታዊ ንግግር ይገባል ወይ በድርድር ሊፈታ ይችላል ወይ ህገ መንግስት ማሻሻል ሊፈታ ይችላል ወይ አዲስ ህገ መንግስት በመጻፍ ሊመጣ ይችላል ወይ ያለው ህገ መንግስት እንዲቀጥል ሊወስን ይችላል ለምንድን ነው የሚዘጋው እኔ የምያልቃለው ይሄ ህገ መንግስት ጥሩ ነገር ይያምናሉ ጥሩ አይደለም የሚለው ሰው ግን ይሙት ይገደል አይደለም ያልቃለው ይሰማ ይሄ ህገ መንግስት ይቀየር የሚለው ኃይል
በጉልበት ለመቀየር እስካልሄደ ድረስ ሰላማዊ በሆነ መልኩ በሰከነ መልኩ እስከሆነ ድረስ ሁሉ ህገ መንግስት እኮ ማለት ቁርአን ወይም ባይብል አይደለም። ለምን ነው በሃይማኖታዊ እኔ በቅርቡ ጽፌ ያለው ለምሳሌ ሴኩላሪዝም ምንድነው? ለምንድነው በአንዱ እኮ ሴኩላሪዝም በዓለም ላይ እየተነከረ የመጣበት የህዝቦች መተዳደሪያ ምንጩ የፈጣሪ ትእዛዝ ሳይሆን የዜጎችና የህዝቦች የቡድኖች ስምምነት ነው ያለበት። የስምምነት ደግሞ እነሱ በተለወጡ ቁጥር አብሮ እየተለወጠ ይሄዳል። መልካም እንግዲህ እንዲቀናችሁ እመኛለሁ። እንደዚህ በዚህ ደረጃ መግባባት ብትችሉ ለህዝብ ነው የሚጠቅመው ብዬ ስለማስብ ነው። እንደው አንድ ጥያቄ ላንሳና በመሰረታዊነት ብዙዎች ጥያቄ የሚሆንባቸውን እመጣበታለሁኝ። በዚህ በአንድነት ፓርክ በተሰራው ጉዳይ ላይ በተደጋጋሚ የምንሰማቸው በእርሱም ብቻ ሳይሆን በብዙ የኦሮሞ ፖለቲከኞችና አክቲቪስቶች ፓርኩ ኢትዮጵያዊነትን እንዳይወክል እንደውም ያለፈውን ስርዓት ለማስታወስ የተሰራ እንዲሆን አድርጎታል የሚል አስተያየት ሰጥቷላችሁ። እኛ ፓርኩን አላልንም። የኃይለ ሥላሴና የሚኒሊክ ሐውልት እዛ መቆም ያለ የለበትም ነው እያልን ያለነው። የሚኒሊክ ያሰሩት ቤተመንግስት ውስጥ የሚኒሊክ እና ኃይለ ሥላሴ ሐውልት ቢቀመጥ ምን ችግር አለው? እነዚህ ንጉሶች በጊዜያቸው በህዝባችን ላይ ከፍተኛ ጉዳት አደርሰዋል ብለን ማሰባለን። እንደውም እንኳን ጥያቄ ነው አነሳሽው። ዛሬ በአሜሪካ በአውሮፓ የቀድሞ ገዢዎች የቀድሞ ባለስልጣናት ሐውልት እየፈረሰን ያለው በዚህ ወቅት መሆን ያለበት እኛ ይፈርስ አይደለም ያለው ወደፊት ውይይት ይካሄድበታል ያሉት ይቀበሉ። አሁን ግን በአዲስ መልኩ ሐውልት ማቆም አያከራርም። በህዝባችን ቁስል ላይ እንጨት መስደል ነው። ትክክል አይደለም። ቅድም እንዳልኩሽ የጠቅላይ ሚኒስትሩ ችግር ማንዴቱን ስቶ መሄዱ ነው። የሽግግር መንግስት ነው። አሁን ባለፈው ስለ ሽግግር መንግስት ይቆጣ ነበር። ኖ የሽግግር መንግስት እኮ አሻግራቸዋለሁ ነው የሚለው። የሽግግር መሪ ኃላፊነት በተቻለ መጠን ህዝብን የሚያቀራርብ ኮንሰንሰስ ቢልድ የሚያደርግ እንጂ ኮንትሮቨርሲን እያሰፋ የሚሄድ ነገር ማድረግ አለበት። ለሽግግሩም አደጋ ይኖረዋል። እኛ ከአማራ ወንድሞቻችን ጋር ከትግራይ ወንድሞቻችን ጋር ሲበድሉ ከነበሩት ህወሓቶችም ጋር ሀገር ሪኮንሳይል መደረግ አለበት ብለን እያሰብን ባለበት ወቅት ይህን ሐውልት ማቋም ትክክል አይደለም ብለን ተናገር ነው። ሌሎቹን ግን ኢንካሬጅ ስታደርጉ አልታያችሁ። ለምሳሌ ብሔረሰቦች እልፍኝ ምናምን የተሰሩ ነገሮች አሉ። በዋነኝነት ጠቅላይ ሚኒስትሩ ወደ አህዳዊ ስርዓት የመመለስ ፍላጎት ስላላቸው ነው ይሄ መነሻቸው። ትልቅ ውጭ ሀገር በእንትን ተሰርቶ እኮ የመጣው የሚኒሊክ ሐውልት እንጂ ሌላ ነገር አይደለም። እኛ እያልን ያለ ነው እዚህ ውስጥ ራሱ ምን አስገባው? ዋይ ለምን አስፈለገ? በዚህ ጊዜ እንዲህ አይነት ነገር ማድረግ አያስፈልግም። እንዲህ አይነት አተካሮስ መግባት አያስፈልግም። መነጋችን ላይ ሚዲያ ላይ ከመውጣታችን በፊት በግል ላሉ ባለስልጣናቶች በተቻለ መጠን ኮንትሮቨርሻል የሆኑ ነገሮችን መስራት አያስፈልግም። በአሁኑ ጊዜ ህዝብን የሚያቀራርቡ የፖለቲካ ድርጅቶች ላይ ሌላ ነገር ማድረግ ይችላሉ። ግን የመንግስት ተቋማትን እየመሩ ያሉ ግለሰቦች እና የመንግስት ተቋማቶች ራሳቸው በተቻለ መጠን ልዩነቶችን የሚቆሰቁሱ ሳይሆን የሚያቀራርቡ ስራ መስራት አለባቸው። በጣም ጥሩ። ለአነሳው የፈለኩት ሌላኛው ጥያቄ እርሶም በእርግጥ በተደጋጋሚ መልስ ሊሰጡበት ሞክረዋል። የዚህ ከ86 ሰዎች ህይወት ማለፍ ጋር ተያይዞ በማህበራዊ ሚዲያ በምንም መልስ ሰጥተውበታል። ጉዳዩ በገለልተኛ ወገን እንዲጣራና ጥፋተኞች ለህግ እንዲቀርቡ ግፊት እንደሚያደርጉ በጠየቁም ጭምር ተናግረዋል። ያንን መልሶትን አይቻለሁ። ግን የኔ ጥያቄ ምን ይሰማዎታል? አሁን እርሶ ጥፋተኛ አይደሉም። ኦኬ፣ በእርሶ ኤክስፕላኔሽን እንስማማና እንቀጥልና ግን ደግሞ እርሶ ባስተላለፉት መልእክት
ምክንያት 86 ሰዎች ሞተዋል ለኔና ለርሱ ምናልባት ሚዲያ ላይ የምናወራው ነገር ብቻ ሊሆን ይችላል ወይም እንደ ፖለቲከኛ ከፖለቲካ አንፃር ሊተረጎም መነሻው መድረሻው ተብሎ ግን ስቲል ለቤተሰቦቻቸው ህመም ነው ላጧቸው ሰዎች ስቲል ሰቆቃ ነው ሊረሱት አይችሉም መቼም ቢሆን እርሱ ምን ይሰማዎታል ቢያንስ ሪግሬት አድርገዋል በዚህ ጉዳይ ተፈጸመው እኔ በጻፍኩት በአስተላልፉ መልእክት ምክንያት አይደለም እኔን ለመግደል የመንግስት ወታደሮች ስለመጡ ነው ስለዚህ ኃላፊነት መውሰድ ያለባቸው ቼን ኦፍ ኢቨንትስ ማየት አስፈላጊ ነው ፌር መሆን አለባችሁ ጋዜጠኞች ግልጽ የሆነ በአይናችን ፍለፊት የተፈጸመን ጉዳይ አንቺ ብትወጂ ቤትሽ ቢመጡ መጥቶ አንድ ጎረምሳ በርሽን ለመስበር ቢደበድብ ዝም ትያለሽ ወይስ ትያለሽ አንቺ በመናገርሽ ጎረቤትሽ ያሉ አሮጊት አንቺን ለማደር ሲመጡ ኤሌክትሪክ ሽቦ ላይ ቆመው ቢሞቱ ተጸጸቻለሽ ኃላፊነቱ ግን ያንቺ አይደለም በሩ ላይ መጥቶ ያንቺን በር የደበደበው ኃይል ነው በዚህ ጉዳይ ላይ በጣም ማዝነው መሆን ፈጽሞ የሌለበት የፈለጋቸው አንደኛ ምን አመጣው መገዳደል በዛውት እነሱ እንደሚሉት ደግሞ ጸጥታ ለማንሳት ነው ከተባለ ኤኒታይም ማንሳት ይችላሉ ለሊት በወድቅ ለሊት ማንሳት ፈጽሞ ደረጃ ነበሩት ግን ምናልባት የግድያ ሙከራ ሊደረግበት እንደነበር ፈጽሞ ራሳቸው እንዴት ፓኒክ አደረጉ ፓኒክ አይደለም ራሳቸው አስቀድመው ሲሉ የነበረው ነገር አለ ኃይል መጨመር አለበት ትሬት አለ ሲሉ ነበር ማታ መጡ ልጆቹን ውጡ መሰራያችሁን ይዛችሁ ውጡ ሳት ነግሮት ልባሉ ልጆቹም ቢያሉ ወጣው እና ደወልኩለት ኮማንደሩ ከደወልኩለት በኋላ ምንድነው አይ መውጣት አለባቸው ከሱ ጋር እያዋለው ኃይል እየጨመረ መጣ ያ ብቻ አይደለም ሲቪል የለበሱ በሌላ በኩል እየመጡ ሆነ ለኮማንደሩ ወዳጄ በዚህ ለሊት ልጆቹም የማይሉ ጠዋትንጋና ከኮሚሽነሮቹ ጋር ነው ያያለን ይሄ ነገር ነው ያለው ወደ ቤት ተመለስኩ ኃይል ተጨምሮ መጣ ሊገዳደሉ ሆነ ለይባቷቸው እኛ ጋር ያሉ ልጆች ታጥቀዋል እነዛም ታጥቀዋል ቤቴን ሰፈሬን አይተሽ እንደሆነ ህፃናቶች ቢኖርበት ሰፈር ነው ስለዚህ እየሆነ ያለው ህዝብ መንገድ ነበር ምክንያት ነው ህዝብ ለህዝብ የሚያዝረው ለሚኒስትሮቹ ደወልኩ ጠቅላላ ሰው ሀገር ቤት አልነበሩ እሱ ቢሮ ያሉ ሰዎች ደወልኩ የሚያነሳ ሰው አልነበረም የጸጥታ ኃይሎች በሙሉ ደወልኩላቸው አልነበሩ መጀመሪያ ኢንፋክት የነበረኝ አሰሚር ይሄ ነገር ኩዴታ ሊሆን ይችላል ኩዴታ ተሞክሮ ስልጣን ላይ ያሉትን ሰዎች ከእርምጃ ከወሰዱ በኋላ ህዝብ ያስነሳብናል ብለው እኔ ላይ እርምጃ ለወስዱ የመጡ ይመስለኝ በኋላ ላይ አንድ ባለስልጣን አግኝቼ ትእዛዙ ከመንግስት እንደመጣ ከተረዳው በኋላ ነው ሌላ ነገር ይመስለኝ ከዛ የነበረው ሁኔታ ለራሴ አይደለም እኔ ቤትም ሳይነት ይኖራሉ የሰዎች ይዛን ያሉት በጎረቤትም ሰዎች አሉ ይሄ ኃይል ስንጠይቃቸው ደግሞ እርምጃው ሰው ይተባሉት ስለዚህ ሰው ታውስት ካፍቶ ከሚገዳደል ጫና ማስተር ነበረብኝ በእነሱ ላይ በመለጠፍ አንደኛ የምትጠጉ ከሆነና ግጭት የሚፈጠር ከሆነ ተጠያቂ እናንተ ናችሁ ወይ በርግጥ እንደወርደው ማድረግ ግዴታ ነበር ከዛ ይሄ ነገር ከተፈጸመ በኋላ በጠዋት ተነስቼ መቆም እንዳለበት ከፍተኛ ወሬ የተወራ ነበር ተገልሏል ኖርማል የሚል ነገር ትክክል እንዳልሆነ የተደረገው ነገር ስህተት እንደሆነ ጠዋት ከሽመልስም ጋር ተወያየን ከፌደራል ፖሊስ ሰዎችም ጋር ተወያየን ከተለያዩ ሰዎች ጋር ተወያየን ይሄ ነገር መቆም እንዳለበት ወደፊት መመርመር እንዳለበት መግለጫ ሰጡ በማግስቱ ካሉ ፖለቲካ ድርጅቶች ጋር ወጥተን ተናገሩ ስህተቱ የመንግስት አካላቶች ዝርዝር ላይ አንስማማ እንችላለን የመንግስት አካላቶች ሆኖ እኮ አሁን የጀመሩት እያንዳንዳቸው በጸጸት ወጥተው ፕሬዝዳንት ሽመልስና ፖሊስ ኮሚሽነሩ በሚዲያ ወጥተው ይዛውቃል ተናገሩ ጠቅላይ ሚኒስትሩ ሐረርና አምቦ ሄደው እሳቸው እንዳላዘዙ ግን ያዘዙትና ያደረጉት ላይ እርምጃ እንደሚወስዱ ካልገቡ ከኔ ጋር ተገናኘን ራሳቸው እንዳላዘዙ መላው ተገሰው ሲናገሩ ቶ ወይ በርጌን ተወደር ይሄ አደገኛና ትክክል ያልሆነ ነው በሀገራችን ውስጥ የመገዳደል ፖለቲካ
መዘዙ ለማንሳት ያህል በደንብ እረዳለሁ ጉዳዩን። አቶ ታዬ ደንዳ ደግሞ የመንግስት አካል ናቸው። አሁን ደግሞ እርሶን የሆነ ይችላሉ ለዚህ ጉዳይ በርካታ አድማጭ ተመልካቾች ያለው በየዕለቱ የሚወጡ ትኩስ ዜናዎች፣ ፖለቲካዊ ትንታኔዎች፣ አዝናኝ ኪነ ጥበባዊ ስራዎችንና አዳዲስ መረጃዎችን ለተመልካች በማቅረብ ተወዳጅና ተመራጭ በሆነው በአባይ ሚዲያ የዩቲዩብ እና የፌስቡክ ገጻችን ምርቶንና አገልግሎቶን ከባህር ማዶ እስከ ሀገር ቤት ለማስተዋወቅ ከፈለጉ ምርጫት ያህል በደንብ እረዳለሁ ጉዳዩን። አቶ ታዬ ደንዳ ደግሞ የመንግስት አካል ናቸው። አሁን ደግሞ እርሶን የሆነ ይችላሉ ለዚህ ጉዳይ የዛግ ዜናው ነው ምናልሽ አሁን ማሌላ ነገር ሊወሩ ይችላሉ። በግልጽ ተገነቀው ቁጭ ብለን እንግዲህ ጠቅላይ ሚኒስትር የሚያክል ሰው የክልሉ ፕሬዝዳንት ባሉበት ወይ ኦኬ ሽማግሌዎች የሀገር ሽማግሌዎች የተለያዩ ሚኒስትሮች የሚሆኑ ሰዎች መጥተው የዛ ጊዜ እኔ ማናገሩ እኔ የግል ጉዳይ የለኝም ከነሱ ጋር ፈጽሞ መሆን የሌለበት ነገር ነው። ይሄንን የመንግስት ሰዎች ካደረጉት በመንግስት ትዕዛዝ ከሆነ የተደረገው ተሳስተዋል ማመን አለባቸው። የምርመራ መደረግ አለበት። ለጠቅላይ ሚኒስትሩ ከዚህ ካለሽ እነሳረ አምባቸው ተገደሉበት አካሄድን ግልጽ ስላልነበረ የመንግስት ሰዎችም ሲሉ የነበሩት ማንዳዘዘው በማይታወቅ ሁኔታ ለውጡን ለመቀልበስ የሚፈልጉ ኃይሎች ይባላል። whoever it is ተዝለኛ እያንዳንዱ ለዚህ ሀገር የተደረጉ ያሉ ግድያዎች ህዝብን አሳማኝ በሆነ መልኩ ኮሚሽን ተቋቁሞ ይመርመር። የኔና ያንተ ጉዳይ እናርገው፣ ፎከስ እናርግ። ከዛ ከኦሮሞ አመራሮች ጋር ቁጭ ብለን ተወያየን። እሱ ባለበት ዘግተነው አለፈ። ከዛ ከአቃቤ ጋር ተወያየን። ምርመራ አድርጉ፣ ይሄን ነገር ምርመራ አድርጉና what happened ይሄንን ማለት ለራሴ ለነሱ ምናምን አይደለም። እኔ ብዙ ሀገር ሄጃለሁ። እንዲህ አይነት ግልጽ ያልሆነው በሽኩቻ በጥርጣሬ በምናምን የሚሄዱ ነገሮች ሀገር ያፈርሳሉ። በጣም ጥሩ። እኔ የመንግስት ባለስልጣናት ላይ ይሄ ጥያቄ እንዲነሳ ፈልጋለሁ። ምክንያቱም እርሶ ለዚህ ጉዳይ ጥፋተኛ ከሆኑ በነፃ ሀገር ውስጥ መንቀሳቀስ አለቦት ብዬ አላምንም። በህግ መጠየቅ አለቦት ብዬ ስለማምን እነሱንም ቢሆን ይሄንን ነው ልጠይቃቸው እንፈልግ። ምክንያቱም በተለያየ መልኩ የመንግስት ባለስልጣናት ግን ሁሉም ጠይቂያ ጉሙዝ ላይ 450 ዜጎች ሲጨፈጨፉ ምርመራ ይካሄዳል ተባለ። የደረሰ የና አምባቸው ግድያ ምን እንደሆነ እናውቃለን አናውቅም። በመሰረታዊነት እንዲህ አይነት የነሳራ ግድያ ምን እንደሆነ እናውቃለን። ከኔ ጋር የመልሃ ልዩነት ስላለ ብቻ ዛላ አታርጉ። ለሀገር ካሰባችሁ በትክክል ለሀገር ካሰባችሁ አዳምጪ። ለሀገር የምታስቡ ከሆነ እኔም አንቺም ኃላፊ ነን። እስማተር አሁን ከርሶ ጋር ያወራው ስለሆነ ነው። ሌሎች ጉዳዩ የሚመለከታቸው ሰዎች ካገኝ ጠይቃለሁ። ከጠየቅሽ አይቀር ጀነራሊ እዚህ ሀገር የሚደረጉ ግድያዎች እዚህ ሀገር የሚደረጉ ተድበስብሰው በኢህአዴግ ላይ የወረስነው የመጣ ነገር አለ። ሰው ይገደላል፣ ሰው ያልቃል። ምርመራ አድርገን አሁን ቀልዶ ነው ኦሮሚያ ውስጥ ምን ነው ለህዝብ ባላሳወቅኩ ኖሮ ይሄ ሁሉ ሰው ከሚሞት ብለው ተሰምቶታል። ግን ነው አልተሰማው ነው። ምክንያቱም በዛ ጊዜ የጎረቤቶቼ ህይወት ነው የታየኝ። እሺ እንደ አንድ ጥያቄ መጨረሻ በዚህ ጉዳይ ላይ ላንሳ። ምናልባት ልክ እንደዚህ አይነት የህልውና ስጋት ቢያጋጥሙት አሁን ልክ ቤቶትም ይሁን ቢሮዎትም ይሁን በዚህ መልኩ የመንግስት ኃይል ለህይወቱ ስጋት ቢሆንቦት አይሆንም። ስጋት ለህዝብ ያሳውቃሉ። ስጋት አይሆንም። ለምን ያኔ ስጋት ሆኖ ተይለንዴ አይሆንም። ከዛ ወዲህ በደንብ ተወያይተናል ከፌደራል ፖሊስ ኮሚሽነሮቹም ጋር ያምኗቸዋል ጋር በደንብ ነው ማምናቸው። ያኔ ሊገሉት የፈለጉ ሰዎች ዛሬ አይብስም ግጭት አያደርጉም። ለምን አያደርጉትም? ምክንያቱም ተመሳሳይ ነገር ሁለቴ አይፈጸምም። እኔ ከፈለጉኝ ማለት በህግ ከፈለጉኝ በስልክ መደወል ብቻ ነው። እኔ ለማሰር ለመጠየቅ ለማነጋገር ከፈለጉ በጣም ቀላል ነው። ደውለው ልክ አንቺ እንደምትደውይው ደውለው ወይ ቢሮ ይመጣሉ ወይ እነሱ ቢሮ ይሄዳሉ። ፍርድ ቤት አባተኛ ይዘው ከመጡ ሄዳሉ። ግን እርሶ በዚህ እኔ ግን ኦኬ እንዲህ አይነት ነገር አይፈጠርቦትም። በመንግስት ላይ መተማመን ደረጃ ደርሰዋል። እርሶ መንግስትም ስለነዚህ ሰዎች ይቅርታ አልጠየቃችሁም በይፋ?
ቅድም ነገርኩሽ እኮ ገለልተኛ ኮሚሽን ይቋቋምና ያልኩበት የራሴ ምክንያት አለኝ። አንደኛ ለሀገር ይጠቅማል። እኔ የምመለበትና እነሱም እምቢ የሚሉበት ምክንያት አላቸው። ገለልተኛ ኮሚሽን ተቋቁሞ መርምሮ ጃዋር ጥፋተኛ ነው ብሎ ከወሰነ ይቅርታ በቂ አይደለም። በህግ መጠየቅ አለበት። እኔ ብቻ አይደለም ይሄንን ትዕዛዝ የወሰኑ ሰዎች መጠየቅ አለባቸው። ጸጸት አይሰማዎትም በዚህ ጉዳይ? ግን ለምን በሞቱት ሰዎች ባለሞት በሰው ባለሞት ነው እንደዛ አይነት ነገርማ ቅድም ቋልቆሽ አንቺ ቅድም በርሽ ላይ አንድ ወመኔ መጥቶ ሲደበድብ ድረሱልኝ ስላልሽ አንድ አሮጌ ሲመጡ ወድቀው ቢሰበሩ ወይ ደግሞ ያ ወመኔ ቢገላቸው እኮ ምን ነው ባልጠራቸው በቀረው ነው በቀረብ ቢኖር አላሉ ነው ባል ታደርጓለች ሁሉም ታደርጓ እንደ ሰው አደርገዋለሁ። ካለፈ በኋላ ግን ነው ታደርጋለች። ምን አለበት ይሄ ሁሉ ሰዎች እናሮጊ አንዴ ልጨርስ እናሮጊ ሴትዮ ከሚሞቱ ነው ዝም ብዬ በሞት ነው አይ ፍላራንኩ አላለም። እሺ መልካም። እርስዎ ቅድም ያሉኝን አንድ ነጥብ ላንሳ። አቶ ሽመልስ አብዲሳ ወጥተው ከእርሶ ጋር ሰላም እንደሆኑ ወንድማችን ናቸው በሳቸው የመጣ ባይናቸው የመጣ ነው የሚል መግለጫ ሁሉ አስታውሳለሁ። ጠቅላይ ሚኒስትሩ እርስዎም ወጥተው ከጠቅላይ ሚኒስትሩ ጋር እንደተነጋገሩ አሁንም ነግረውኛል። ግን እኔ በጣም ማዝ ነው አሁን በኦሮሚያ ክልል ላይ ያለው ፖለቲካ የብልጽግናና የእርሶ እንደው ኦፌኮ ብዬ ላመጣችሁ በቅርብ ጊዜ ነው ኦፌኮን የተቀላቀሉትና በእርሱ ተጽዕኖ ፈጣሪነትና ጠቅላይ ሚኒስትሩ በሁለታችሁ ትከሻ መለካካት እስከ መቼ ነው ሰው የሚሞተው? መለካካት አይደለም አልተጣላችሁም ነው አይደለም? እርሱም አልተጣላንም ብለውኛል። ከዚህ በፊትም ብለዋል በፍጹም እንዳልተጣላችሁ። ኢቭን በተለያዩ የኦሮሚያ ፖለቲከኞች ጉዳይ ላይ ተገናኝታችሁ ስራዎችን እንደምትሰሩ ድርድሮች፣ ውይይቶች እንደነበሩ አውቃለሁ። በዚህ እናንተ ባልተጣላችሁበት ሁኔታ ግን የተጣላችሁ በሚመስል መልኩ ትከሻ በተለካካችሁ ቁጥር እስከ መቼ ነው ሰው እየሞተ የሚቀጥለው? ነው ትከሻ መለካካት ከህወሓት ጋር ስንታገል ትከሻ ስንለካካ ነበር እንዴ? ይነዘዘው ተጽዕኖ ዛሬ ነው የመጣው። ለምን ለኦሮሚያ በኦሮሚያ ክልል ምድር ስናንቀጠቅጥ እኔና ኃይለማርያም ትከሻ ስንለካካ ነበር። ለምን ወደ ያብይና ጀዋር መጣወርጭ ኦሮሚያ ከክልል መሬት ስናንቀጠቅጥ አጋዚ ሰው ሲጨርስ መንግስት ስናወላልቀው ትከሻ እየተለካከን ነበር አይደለም? እነሱ በስልጣን ላይ ለመቆየት ህዝብ ይገሉ ነበር። እኛ ደግሞ የህዝብ መሞትና መታፈን ለማለየት እንታገላለን። ለኔ በመለስ ጊዜም በኃይለማርያም ጊዜም በአብይ ጊዜም ጉዳይ ከግለሰብ ጋር አይደለም። የኔ ብቻ አይደለም፣ የማንኛውም ታጋዮች ጉዳይ ከግለሰብ ጋር አይደለም፣ ያለን ከመንግስት ጋር ነው። የትከሻ መለካካት ጉዳይ ሳይሆን የመንግስትን አቋም የመቃወም የመንግስትን አቋም ትክክል አይደለም ብሎ መተቸትና ህዝብን የማስተባበር ጉዳይ ነው። ስለዚህ ወደ ግለሰብ አታውርዱት። የግለሰብ ጉዳይ አይደለም። ኃይለማርያም ጋር ችግር አልነበረኝም፣ ከመለስ ጋር ችግር አልነበረኝም። ከህወሓት ጋር በተለይ በጠቅላይ ሚኒስትሩ አካሄድ ላይ አስተዳደር ላይ በተመለከተ ተመሳሳይ እይታዎችን ተጋባላችሁ። አስባችሁበት ላይሆን ይችላል። ከየሁለታችሁም የሚሰማው ጉዳይ ግን ተመሳሳይ ይመስላልና ወደፊት አብራችሁ የምትሰሩበት አጋጣሚ ይኖራል? ነገር አስታውሽኝ። ሰሞኑን አንዱ አንተ የህወሓት ተላላኪ ያለኝ ስክሮል ሳረገው ወላይ አንተ የሻዕቢያ ተላላኪ ላይ ነበር የዛሬ 3 አመት። እኛ በህወሓት ጊዜ የአምባገነን ስርዓት እንደታገል ነው። ዛሬም አምባገነን ስርዓት ለመመስረት እየሄደ ነው። ህዝብ መገደል የለበትም መታሰር የለበትም ብለን እየታገልን ያለ ነው። ከህወሓት ጋር ታግለናል፣ አሸንፈናል፣ ተደራድረናል፣ ስልጣን ለቀዋል፣ ክልላቸው ሄደዋል። ዛሬ ለኔ የእነሱና የብልጽግና ጉዳይ የተበላሸ ፍንጭ ነው የሚመስለኝ። ወይ ደግሞ አባታቸው ሞቶ በውርስ ላይ የሚጣሉ ልጆች ነው የሚመስለኝ። ከእኛ ጋር የሚያገናኝ ጉዳይ የለም። ህወሓቶች ከስርዓቱ ጋር ያላቸው ክርክር አለ። ሲፈልጋቸው እኛ የምንናገረው ትችት ይጠቀሙበታል። ግን ከህወሓቶች ወደፊት ሊሰሩ ይችላላችሁ። ወደፊት እዚህ ሀገር ውስጥ ሁሉም ኃይል ማንስማማው ከግንቦት ሰባቶች ጋር ከፍተኛ ክርክር ውስጥ ነበር። አብረን እንሰራለን። ወደፊት እዚህ ሀገር ያለ ዜጋ በሙሉ የፈለገው የፖለቲካ ልዩነት ቢኖረው
ልዩነቱን ይዞ ሀገር ግንባታ ላይ አብሮ መስራት ይችላል። ከምርጫው በኋላ ህወሓት አሸንፎ ከዛ ወዲህ ጦርነት ውስጥ ገብተው ሌላ ነገር ውስጥ ካልገቡ በስተቀር ህወሓት አሸንፎ ሌላ ድርጅት አማራ ክልል ላይ አሸንፎ ሌላ ሶማሌ ላይ አሸንፎ ከመጣ እኛ ኦሮሚያ ላይ አሸንፈን ከመጣ የግድ ፌደራል ስርዓት ላይ አብረን መስራት ግዴታቸው። ይሄ ደግሞ ለህወሓት ብቻ አይደለም፣ ሌሎች ከኛ የማይስማሙም ጋራ የግድ ተቻችለው የህወሓት ባለስልጣናት ለፍርድ መቅረብ የለባቸውም ብለው ያምናሉ። ትላንት ስትታገሏቸው የነበሩት ነው ወስነን የመጣ ነው። ስንመጣ በማንኛውም ሽግግር ውስጥ ፍትህና ሰላማዊ ሽግግር ሁለት ተጻራሪ አማራጮች ነው የሚያደርጉልሽ። ስለዚህ ትዝ ይለኛል 2016 አካባቢ ነው ስለ ሽግግር መስራት የጀመርነው። ያሉ ፖለቲካ ድርጅቶች እና አመራሮች ግማሹ እስር ቤት ባለበት፣ ግማሹ በውጭ ሀገር ባለበት ኢህአዴግን እንደምንጥል እርግጠኛ በሆንበት በተለይ ከኦገስት 6 ሰልፍ በኋላ ኢህአዴግን ብንጥለው ሀገር አብሮ ይፈርሳል ብለን ስለጠረጠርን አንደኛ ከኢህአዴግ ውስጥ ሪፎርሚስት የሆነ ኃይል መደገፍ መውጣት አለበት። ከዛ ነው ለማን ነገዱ መደገፍ የጀመርነው፣ ፕሮሞት ማድረግ የጀመርነው። የህወሓት ጉዳይ ተወያየ ነው። ምን እናድርግ? ህወሓትና ኢህአዴጎች ሀገር ዘርፈዋል፣ ህዝብ ገለዋል፣ ወንጀል ሰርተዋል። ለፍትህ ይቅረቡ ወይ? ትራንዚሽናል ጀስቲስ አባበት ካለው የሀገር ፍራጃሊቲ በጣም አደጋ ላይ የነበረ ሀገር ከመሆኑ አንፃር ዛሬ ፍትህን እናምጣ ብንል፣ ይታሰሩ የዘረፉትን ይመልሱ ብንል የባሰ በጥብጦት ሊገባ ስለሚችል አትሊስት ለጊዜያዊ ቢሆን የምርጫ እስኪካሄድ ድረስ እና ታማኝነት ያለው ተቋም እስኪቋቋም ድረስ ያጠፉትን አጥፍተው ከስልጣን ይልቀቁ ነው። በነገራችን ላይ ህወሓት ብቻ አይደለም፣ አማራ ክልል ላይ ሰው ሲጨፈጭፍ የነበረው ህወሓት የበላይነት ኖሮ ይባል ነው። ኦሮሚያ ላይ ኦፒዲዮ ሰዎች ጋር ሲጨፈጭፍ የነበረው ለኔ ደግሞ አውቀዋለሁ። እኔን ልጆች ቶርቸር እያደረጉ ስልክ ደውለው ሲያስደምጡኝ የነበሩ ሰዎች ዛሬ ስልጣን ላይ አሉ። እነዚህ ሰዎች ሁሉ የትራንዚሽናል ጀስቲስ ብዙ ኮምፕሊኬትድ የሆነ ነገር ይዞ ይመጣል። ልክ ነው። ምክንያቱም የትራንዚሽናል ጀስቲስ ከመጣ ቪክተስ ጀስቲስ ይሆናል። እኛ አሸንፈ ስለመጣም ብቻ እነሱን ትናርካል ችግር ውስጥ ይመጣል። ፍትህም ላይመጣ ይችላል። ስለዚህ ተብሎ ነው የሄደው። አሁንም ቢሆን የህወሓቶችም የኦህዴዶችም የብአዴኖችም ወንጀል አትሊስት ሳስብ የነበረው እስካሁን ድረስ ምርጫ ይካሄድ፣ ህዝብ የሚያምንበት መንግስት ይመስረት፣ ታማኝነት ያለው ትሩዝ ኤንድ ሪኮንሲሊዬሽን ኮሚሽን ይቋቋም። ትሩዝ ኤንድ ሪኮንሲሊዬሽን በአማርኛ የሀገራዊ እርቅና እውነታ ይቋቋም። ያጠፉት ይለዩ፣ የተበደሉት ይለዩ። ያጠፉትን ብንቀጣቸው ይሻላል ወይስ ይቅርታ ብናደርግላቸው? ህዝብ ይወስን። ያ ከሆነ ሰላማዊ እርቅ እውነተኛ እርቅ ሊመጣ ይችላል። አለበለዚያ ግን ዛሬ ከሌላ በደንብ ብንሄድ እንትን እንወሰድ። ትዝ ይልሻል 60 ሰዎች እዚህ የተያዙት ከህወሓትም ከተለያየ ተረሱ እኮ በቃ። እሱን ተይው። የደርግ ሰዎች በቀይ ሽብር ሰው ሲጨፈጭፉ የነበሩት ፍርድ ሂደት ተካሄደ ተብሎ ህዝብን ያሳተፈ ስላልነበረ፣ ታማኝነት ባለው ፍርድ ቤት የተካሄደ ስላልነበረ ዛሬ እውነታው ሳይወጣ ተደባብሶ ያለፈበት ሁኔታ ነው ያለው። ስለዚህ መሆን ያለበት የቀድሞ ወንጀል የሰሩ አሁንም የሚሰሩም ቢሆኑ የሚያዋጣው በህዝብ ተአማኒነት ያለው ኮሚሽን ተቋቁሞ ምርመራ አካሂዶ ከዛ በኋላ ውሳኔ ቢሰጥ የተሻለ ይመስለኛል። አዎ የህወሓትን ከሌሎቹ የግንባር ድርጅቶቹ የሚለየው አንደኛ ሶስቱ ግንባር ድርጅቶች በጋራ ወደ ብልጽግና መጥተዋል። በተለይ ደግሞ አሁን ባላቸው ከረንት በሆነ ፖለቲካ አመለካከታቸው ምርጫ ማካሄድ የሚባልና ምርጫ ማካሄድ ካልተፈቀደ ደግሞ ይሄን አስተያየት እንዲሰጡበት ብቻ ነው። ካልቻልን ደግሞ ራስን በራስ ማስተዳደር ወይም ደግሞ የመገንጠል የሚመስል አይነት ጥያቄ እንደሚያስከትሉ በተደጋጋሚ በየሚዲያዎቻቸው በተጽዕኖ መፍጠር በሚቻልበት አሁን እስከ አፍሪካ ህብረት ድረስ ጉዳዩን ይዘው እስከመሄድ ደረጃ ደርሷል። በዚህ ላይ ምን አስተያየት አለው? ማካሄዳቸው ላይ ብቻ ውጭ ሀገር እያለው አንዱ ቀደም ነገር ያለው እና ቤጋ ስንገናኝ አንዱ የሆነ ግንቦት 7 ምናምን ጉዳይ ነው። ሁለተኛ ህወሓቶችን ምን እናደርግ ነበር አንዱ ሳነሳላቸው የነበረው። ምክንያቱም ኢትዮጵያ ስለሆነ ሳይሆን በማንኛውም ለውጥ ውስጥ
የቀድሞ ባለስልጣን የቀድሞ ፓርቲዎች ጉዳይ ወሳኝ ነው። አልሄዱበትም። በተለይ የሰኔ ቦምቡር ወራብራ በኋላ እየጦፈን የመጣው አሁን የህወሓትና የብልጽግና ጉዳይ የትግራይና የፌደራል መንግስት ጉዳይ የምርጫ የሴኩሪቲ ጉዳይ ነው፣ የፖለቲካ ጉዳይ ነው፣ ተበላሽቷል። ለዚህ ነው ምርጫው ትዝ ይለኛል አቶ ሌንጮ ብዙ ጊዜ በስብሰባዎች ላይ ሲያነሳ የነበረው ይሄ ምርጫ ይቅርባችሁ፣ ይሄ ምርጫ ይቅርና ወደ ምርጫ መሮጡ ይቅርና እስቲ ሀገራዊ መግባባት ይምጣ።